እሺ ምን ነበር የሆነው? ቶሎ በል። አይ ኩላሊት ያመኛል። እሺ ያምሃል? አዎ። እዚህ ከመምጣት በፊት እዚህ ከመምጣቴ በፊት ያመኛል። እሺ ከዛሬ 2017 በስድስተኛ ነው 8ኛ ወር እዚህ መጥቼ ጸለይልኛል። ባለቤቴ ነበረች። እሺ እሷ መታ ባለቤቴ ኩላሊት ብዙ አትጂ። እሺ እዚህ ኩላሊት እያመመው ነው ባለቤቴ እዚህ ካለ ጸልያለሁ አልከኝ። ኦኬ እሷ ሳትነግረኝ ነው አልኩት። አዎ እሺ ከዛ በኋላ እኔም ደግሞ በስራ አርፍጄ ወደ 12 ሰዓት አካባቢ ወደዚህ መጣሁ። በዛ ጸለይ ኦኬ ጸለይ ከላይ ላይ ተመቶ ነበር። እሺ ከዛ ደግሞ ስራ ሲሰራ ትንሽ እንትን ይለኛል። በዛም ሐሙስ ቀን መጣሁና የትላንት ሐሙስ እሺ በዛ ጸለይ ስትጸልይልኝ ደግሞ አሁን እግዚአብሔር ይመስገን አሁን ምንም የለኝም። እርግጠኛ ነህ? እስኪና እየተራመድክ እዚህ ጋር እስኪ ዝለልና በደንብ ቼክ አድርግ ኩላሊቴን። በኢየሱስም የለም። በደንብ በኢየሱስም ተፈውሻለሁ። አንድ በኢየሱስም ተጠረገ። ሁለት በኢየሱስም ተወጋ። ሶስት በኢየሱስም ተፈውሻለሁ። ለእናንተም ይሁንላችሁ፣ ለአንተም ይሁንልህ፣ ለአንቺም ይሁንልሽ። እስኪ ነፃ ወጥተሃል በሉ። በኢየሱስም እየጸለው ከዚህ ሰዓት ጀምሮ ላይሰራ ተረግሟል። ወገቢን ሊዝ የወጣ ደግሞ ተመቷል። ተፈጸመ በኢየሱስ ስም። ደስ ብሎ ከሆነ አጨብጭበን ለኢየሱስ ክብር ስጥ፣ ክብር ስጥ። ኦኬ